ሰላም አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናቸው? አልሐምዱሊላህ በያላችሁበት አላህ ይጠብቃችሁ። ዛሬ እንግዲህ የመጀመሪያው ቀን ረመዳን አንድ ነው። ሁላችሁም ዱአ አድርጉ አላህ ጾማችን እንዲቀበለን ከተቀበላቸው እንዳደርገን ኢንሻአላህ። ሰሉ ዐለ ነቢ ዱአ በማድረግ ስራ ስትሰሩ አስካርና ዱአ አድርጉ ማለት ነው። ስቀጥል ዛሬ ይዤላችሁ የመጣሁት የሾርባ አሰራር ነው። እንግዲህ የሁላችንም መንገድ አሰራር ሊለያይ ይችላል። እኔ ደግሞ አሳያችኋለሁ አሰራርን ማለት ነው። እዚህ ጋር እንደምትመለከቱት ንጹህ የታጠበ ስጋ በትናንሹ የቆረጥኩት አለኝ። እኔ 5 ኪሎ ነው የተጠቀምኩት፣ ምክንያቱም ዛሬ ድግስ አለኝ። ቤት የመጀመሪያ ቀን እዚህ ናቸው። አሁን ይሄንን እሳት ላይ ጥጄዋለሁ ማለት ነው። ከላይ ሙቅ ውሃ ነው የማደርግበት። እንዴት ነው ታይቆላላ ሽንኩርት የታለ ልትሉ ትችላላችሁ። እንግዲህ በብዙ አይነት መንገድ ይሰራል ብያቸዋለሁ። የኔ መንገድ ደግሞ ይሄ ነው አንደኛውና እኔ ሽንኩርት ምናምን ከታትፌ ፈጽሞ አላቆላላም። ሽንኩርትን በፍጹም አልጠቀምም ማለት ነው። አብራችሁን ስታቆያችሁ እንዴት እንደሆነ ታያላችሁ። ቢስሚላ እዚህ ጋር ሙቅ ውሃ አደርጋለሁ። ከታች እሳቱን ለኩሼዋለሁ በኃይል ማለት ነው። ውሃ ያስፈልገዋል። ከዛ ቆሻሻው ምናምን ይሄ ከላይ አስፎ ሲወጣ ያንን እናነሳና የምናደርገውን ግብአቶች እናያለን። አሁን ይሄ ይፍላ፣ ቆሻሻው ከላይ ይሳፈፍ ማለት ነው። ያውና እዚህ ጋር እየፈላ ቆሻሻው ወደ ላይ አስፏል። ስለዚህ አሁን ይሄንን እናነሳዋለን ማለት ነው። ቆሻሻው እንደዚህ እያደረግን እናነሳዋለን ንጹህ እስከሚሆን ድረስ። ያውና አሁን ቆሻሻውን በደንብ አንስቼዋለሁ ማለት ነው። ስጋው በትናንሹ ነው የቆረጥኩት፣ ምክንያቱም ለሾርባ ስለሆነ። እዚህ ላይ ትልቅ ይመስላል እንጂ ልክ ትናንሽ ናቸው የቆረጥኩት። እንደዚህ አድርጋችሁ ከዛ ቀጣይ የምንጨምረው ነገር እዚህ ጋር የተፈጨ ቲማቲም አለኝ። ፍሬዘር አስቀምጬው ከፍሬዘር አውጥቼው ነው ማለት ነው። ይሄ የተፈጨ ቲማቲም ነው። ቢያንስ 3 እንደዛ ይሆናል በግምት። አሁን ይሄንን እዛ ስጋ ላይ እጨምራለሁ። አሁን እዚህ ጋርና ቲማቲሙ ተልጅ ስለሆነ ገና አልለቀቅም፣ ጨምሬዋለሁ አንድ ላይ ይሟሟል። ከዛ ቀጣይ ደግሞ ሰልሳ እናደርጋለን። ይሄንን ሰልሳ እናደርጋለን፣ ምክንያቱም ሾርባው እንዲቀላ። ያውና ቲማቲሙ ገና እንትን እያለ ነው ማለት ነው፣ እየሟሟ ነው። ሰልሳ ጨምሬያለሁ። ቅላቱ ግን ያንሰዋል፣ ገና ሰልሳ መጨመር ይኖርብኛል። ቀጣይ የምንጨምረው ይሄንን የሾርባ ቅመማ ቅመም ነው ማለት ነው። ውስጡ ብዙ አይነት ያልተፈጨ ቅመማ ቅመም አለው። እንደዚህ በስስ ልብስ ተቋጥሯል ማለት ነው። ቢያንስ እኔ ብዙ ስለሆነ የምሰራው 3 እጠቀማለሁ፣ እናንተ እንደመጠናችሁ። ምክንያቱም ሲበዛም ይመራገጋል። እኔ ግን በብዛት ስለሆነ የምሰራው 3 እስር እጠቀማለሁ ማለት ነው። ይሄ ነው የብስ የሚያጣፍጠው ይበልጥ። እንደዚህ ጨምሬያለሁ ማለት ነው። ከዛ አሁን እናመሳስለዋለን። አሁን ስጋው እስከሚበስል ድረስ እንጠብቃለን። እንዴት ነው ሽንኩርት ሳይቆላላ ሊጥም የሚችለው ምናምን ካላችሁ ደግሞ አንድ ቀን እስኪ በዛ አሰራሩና ሀሳባችሁን ኮሜንት ላይ ጽፉኛላችሁ። እኛ ቤት በጣም ነው የሚወዱት። እንደዚህ ነው የምሰራው ጠሪቄ ማለት ነው። ያ ሽንኩርት አቆላልቼ ምናምን የምሰራውን ብዙም ተጠቃሚ አይኖረውም ማለት ነውና በዚህ መልኩ ነው የምሰራው። አሁን ስጋ ይብሰልና ቀጣይ የምንጨምረው ጫውና ኩከር አለን ይሾርባው ማለት ነው። ያንን እንጨምራለን። ይሄ ግን መብሰል አለበት። አሁን በዚህ መልኩ ስጋችን በስሏል ማለት ነው። ማሻአላ ቢያንስ 1 ሰዓት ተኩል እንደዛ ይሆነዋል ከጠርኩት። አሁን በስሏል። ቀጥታ አሁን ሾርባችንን ነው የምናደርገው። ጫው እናደርጋለን መጀመሪያ። ጫው እንደመጠናችሁ። ሾርባ ይሄ ነው ሹፋን ማለት ነው። ትላልቁ ነው። በከላጥ ፈጫውና አደርጋለሁ። አሁን እንደምትመለከቱት ያውና ሾርባ ይደርሷል። ማሻአላ ተባረከላህ። እንዴት አያችሁት? እና አሰራሬን ሞክሩት። ከወደዳችሁት ኮሜንት ጻፉልኝ። በያላችሁበት ላይ ይጠብቃችሁ። መልካም ረመዳን ያርግልን። ከዚህ በኋላ ምናልባት ቪዲዮ ላልሰራ እችላለሁ ኢንሻአላህ። ከረመዳን በኋላ እንገናኝ። እስከዛው ድረስ መልካም ረመዳን ይሁንላችሁ። ሰላም አለይኩም።